እንኳን ወደ ጋዜጣዊ መግለጫ ፕሮግራም ሁላችሁንም በሰላም መጣችሁ ማለት እንፈልጋለን። በመካከላችን እንግዶች አሉ። እነሱን ላስተዋውቅና ከዛ ወደ ይፋዊ ጋዜጣዊ መግለጫ እንሄዳለን። ኢሳያስ መለሰ ይባላሉ። አጠገቤ ያሉትን ያው ብዙዎቻችሁ ታውቃላችሁ። የሚዲያም ሰው ናቸው፣ አርቲስት ናቸው። የዚህ የላንድ አፍሪካ ዋና ማናጀር ናቸው። ከትንሱ ጎን ላይ የብቻ አበባ ይባላል። የዚህ ላንድ አፍሪካ ማርኬቲንግ እና ፕሮሞሽን ማናጀር ናቸው። እኔ በኑ ሰለሞን እባላለሁ። የሆሳዕና ከተማ አስተዳደር ወጣቶችና ስፖርት ጽሕፈት ቤት ኃላፊ ነኝ። ወንድም ትንሳኤ ታደሰ ማዕከላችን አለ። የሆሳዕና ከተማ አስተዳደር የባህል ቱሪዝም ጽሕፈት ቤት ኃላፊ ነው ማለት ነው። ወደ ጋዜጣዊ ይፋዊ ጋዜጣዊ መግለጫ ስንሄድ ዛሬ ከእናንተ ጋር ይህንን መግለጫ ለመስጠት የፈለግነው ሁላችሁም በዚህ ያላችሁ የሚዲያ አካላት ከፊታችን ሐምሌ 24 ላይ 25 ቅዳሜ ቀን ከምሽቱ 12 ሰዓት ጀምሮ እስከ ምሽቱ 2 ሰዓት የሚቆይ የምሽት ሩጫ የማድረግ ፕሮግራም ነው ታይዞ ይህንን መግለጫ የምንሰጠው። ያም ፕሮግራሙ ከዚህ በፊት በዋና ዋና ከተሞች ላይ ተደርጓል። በስድስት በኢትዮጵያ ዋና ዋና ከተሞች ላይ በአዲስ አበባ ከተማ፣ በሐዋሳ ከተማ፣ በናዝሬት ወይም አዳማ ከተማ ላይ፣ አሰላ፣ እንደዚሁም አሁን ላይ በሆሳዕና ከተማ በማዕከላዊ ኢትዮጵያ ክልል ዋና ከተማ ላይ የዚህ አይነት ሩጫዎችን እናካሄዳለን ማለት ነው። የዚህ ፕሮግራም ዓላማው በመንግስት ኢኒሼቲቭ እየተሰራ ያለውን የኮሪደር ልማቶችን ለህዝብ ለማስታወቅ የበለጠ ደግሞ እየተሰሩ ያሉ የምሽት ድባቦች ምን እንደሚመስሉ ህዝብ እንዲያውቅ ታስቦ የሚሰራ ስራ ነው ማለት ነው። ከዚህ አንጻር ይሄ ላንድ አፍሪካ ከኛ ጋር ለመስራት ከከንቲባ ጽሕፈት ቤት ጋር በጋራ ውል ተገብቷል። ስራዎችን አብሮ ለመስራት ማለት ነው። እንደዚሁም ከወጣቶችና ስፖርት ጽሕፈት ቤት ከባህል ቱሪዝም ጋር በጋራ በመሆን የአራትዮሽ የጋራ ስምምነት ተፈራርመን ወደ ስራ የተገባ ነው ማለት ነው። የዚህ የውድድሩ አስፈላጊነት ጋር ተያይዞ አንደኛ የምሽት ላይ ብዙ ጊዜ ሩጫ ያልተለመደ ነው። ይህንን አዲስ የስፖርት ባህልን ለህዝቡ ለማስተዋወቅ ነው። ብዙ ጊዜ ማለዳ ነው፣ ግን ማታ አካባቢ ላይ ያለውን የስፖርት እንቅስቃሴን ለህዝቡ ለማስተዋወቅ ነው። ከዛ ባለፈ የከተማዋን ውበት በሁሉም አካባቢዎች ላይ ለመግለጥ ነው። ምሽት ላይ ሆሳዕና ከተማ ምን ትመስላለች? የኮሪደር ልማቶቿ ምን ይመስላሉ? አሁን ላይ የተዘረሩ ኢኒሼቲቮች በጠቅላይ ሚኒስትሩ በክልል ጠቅላይ ፕሬዝዳንቶችም እየተሰሩ ያሉ ኢኒሼቲቮች ምን አይነት ለህዝቡ ፋይዳ እየሰጠ ነው የሚለውን የምሽት እንቅስቃሴዎችን የከተማዋን ለማሳየት ታስቦ የተዘጋጀ ነው። በዚህ ውስጥ ጤናማ የሆነ ከሰዎች ጋራ የግንኙነት አግባብን በከተማዋ ላይ ምን እንደሚመስል ለህዝብ እናስታውቃለን። የከተማይቷን በምሽት ላይ የንግድ እንቅስቃሴ፣ ሰላማዊ እንቅስቃሴዎች ምን እንደሚመስሉ ለሌላው ማህበረሰብ ወይም ለሌሎች ህዝቦች እናስታውቃለን። ከዛ ባለፈ የባህል ቱሪዝም ጋራ በጋራ በመሆን የዚህን አካባቢ የቱሪዝም መስህቦችን ለህዝብ የማስታወቅ ስራ እንሰራለን ማለት ነው። ይህንን ከላንድ አፍሪካ ጋር በጋራ በመሆን የምንሰራ ነው የሚሆነው። ሩጫ ሂደቱ ላይ በርካታ ኩነቶች አሉ። የማስ ስፖርቶች ሩጫውን ከመጀመራችን በፊት ከህዝብ ጋር የጋራ የሙዚቃ ኮንሰርቶች ይኖራሉ። እሱ ላይ ሩጫ ከመጀመራችን በፊት ራሱን የቻለ በኮሎኔል በዛብህ አደባባይ ላይ ከፍተኛ እንቅስቃሴዎች ያሉት የማስ ስፖርት እንደዚሁም ደግሞ የሙዚቃ በመድረኮች ላይ ይቀርባሉ። እነዚህን ፕሮግራሞች ይዘን ከህዝብ ጋር በጋራ ለመሆን እና ይህንን ከተማ የበለጠ ለማስታወቅ ታስቦ የተዘጋጀ ፕሮግራም ነው ማለት ነው። ፕሮግራሙ ቀጣይ ሐምሌ ወር ላይ 25 ላይ ዕለተ ቅዳሜ ላይ እናካሄዳለን ማለት ነው። ከዚህ በኋላ በርካታ ኩነቶች በጋራ እየሰራን ህዝብ ጋራ የማስታወቅ በአደባባዮች ላይ እንደዚሁም በመኪናዎች ከተሞችን እየዞረን የማሳወቅ ስራዎች እንሰራለን። በእነዚህና መሰል ጉዳዮች ላይ
ከኔ ጋር አብሮ ያሉ ሰዎች እና የዚህ የላንድ አፍሪካ ኢቨንት አዘጋጅ እና ዋና ማኔጀር አርቲስት ኢሳያስ በበኩሉ ያለውን መግለጫዎችን ይሰጣል ማለት ነው። በኔ በኩል ያለውን ጨርሻለሁ። ማጠቃለያ ላይ የምንገናኝ ሆኖ ሁላቸውም ከዚህ ፕሮግራም ጋር ተያይዞ ያለውን መልእክት ያስተላልፋሉ ማለት ነው። አመሰግናለሁ። በቅድሚያ የሚዲያ ባለሙያዎች እንኳን መጣችሁ፣ በጣም ነው የምናመሰግነው። ሌላው አሁን ከሕክምና ላይ ነው የምመጣውና እዚህ ጋር እንደገና የሚያለበኝንም እሱን እንግዲህ ኮንሲደር አድርጉልኝ። ምንድነው በመጀመሪያ ደረጃ በእውነት ወደ ሆሳዕና ሀገር ልክ ስንመጣ ህዝቡ እጅግ በጣም ፍቅር የሆነ ህዝብ ነውና አቀባበሉ በጣም አሪፍ ነው። እጅግ በጣም ደስ ይላል። ከነሱ ወንድሞች ጀምሮ እጅግ በጣም ደስ ይላልና አሁንም ላመሰግን እወዳለሁ። እንግዲህ ወደዚህ ሀገር ስንመጣኛ ለአንድ አፍሪካ ኢቨንት ይባላል። ይሄ የአፍሪካ ምድር ማለት ነው። የመጀመሪያው ለአንድ አፍሪካ ማለት ነው። ከትርጉሙ ልነሳላችሁና በኢስት አፍሪካ የመጀመሪያው፣ በኢትዮጵያ የመጀመሪያው የናይት ረን ወይንም የምሽት የኮሪደር ሩጫ ነው። በተለያዩ ሀገሮች ላይ አካሂደናል። እንግዲህ የጠቅላይ ሚኒስትራችንን ኢኒሺዬቲቭ በመከተል የመጀመሪያውን እንደተገለጸው አዲስ አበባ ላይ አካሂደናል ላስት ይር ላይ። ከዛ አሰላ፣ ከዛ አዳማ፣ ከዛ ሐረር፣ ከዛ ሐዋሳ፣ ከዛ በኋላ በዚች ውብና ፍቅር በሆነች ሀገር ላይ ሆሳዕና ላይ እንገኛለን። እንግዲህ ህዝቡንም እንግዲህ አንቀሳቅሰንም ቢሆን የሰሩ እጆች መጨብጨብ አለባቸውና ህዝቡ በነቂስ ወጥቶ እንግዲህ ይህንን የኮሪደር ልማት አስጀምሯል፣ አስጨርሷል ከክቡር ከንቲባችን ጋር አብሮ ሆኖ ማለት ነው። ስለዚህ ህዝቡን ያወጣው ገንዘብ አለ፣ ነጋዴዎችን ያወጡት አሉ፣ እጅግ በጣም የመንግስት መስሪያ ቤቶችም ሁላችሁም ወጣቶችም እንደዚሁና ይህንን እንግዲህ ከፍ ለማድረግ አሁን በ25 ሐምሌ 25 እንደተገለጸው ከ10 ሰዓት ጀምሮ 10 ሰዓት ላይ ኢንተርቴይንመንቶች ይኖራሉ። ከዛ 12 ሰዓት ይቀጥላል እስከ 2 ሰዓት ድረስ። ከዚህ ከአደባባያችን ላይ የ5 ኪሎ ሜትር ሩጫ እናካሄዳለን። ይህ ሩጫ እንግዲህ ኤሊት አትሌቶችን ይጨምራል። ከዛ ባሻገር ወክ ነው። ከተማው ናይቱ ሆሳዕና ውበቷን በምሽት እንድትታወቅም በዓለም ደረጃ ላይ ለቱሪዝም መስህብም እንድትሆን ሰላሟ፣ የንግድ እንቅስቃሴዋን ሁሉ የሚገልጽ ነውና ይህንን እንግዲህ እናንተም ዘግባችሁ ዋናው ለህዝብ አድራሹ ለዓለም ህዝብም ለዓለም በአጠቃላይ አድራሹ የሚዲያ ነውና በእናንተ በኩል አደራ ምለው ይህንን ጉዳያችሁን የሀገራችሁን ሁኔታ በደንብ አድርጋችሁ አጠንክራችሁ በመስራት ነገ ላይ ሆሳዕናን የበለጠ አሁን ካለችበት የቱሪዝም መስህብ የበለጠ ከፍ ለማድረግ እንግዲህ ሁላችንም ትብትብ እንሰራለን። በ25 እንገናኛለን። በእርግጠኝነት ከዛ ወዲህም የተለያዩ ነገሮችን አብረን እንሰራለን። አመሰግናለሁ። ቴንክ ዩ። እሺ እንገለጠው ሃይደንታኮ ሃላን ሻዌንስ ዋታኮ ንኩሪ ኤደን ካ ኒሄጌ ኮንሲደንታከም አንናነን ሾገመጣከም ኒሄ በጣም በተሳኒ ኤሰን ኒላምቤን ሲደሞ ወራት ክታብ አወንሳንጅ ሁንድም አባይቱ ምክዳታኮ የነሶ ከዛ በመቀጠል እንደሚታወቀው ዛሬ እዚህ የመገኘታችን ትልቁ ዓላማ ሆሳዕና ከተማ ላይ የተለያዩ ኢቨንቶች መደረግ ተጀምሯል። እነዚህ አይነት ኢቨንት ልምድም አለን። አንዱ እንደሚታወቀው ስልሜ ለሰላም በሚል የ5 ኪሎ ሜትር ስልሜ ባህላዊ ሀዲያን ባህላዊ ጭፈራ በሚገርም ሁኔታ አዘጋጅተን አሳልፈናል። ከዛም በመቀጠል ዛሬ ላይ በሀገር ደረጃ በሆሳዕና ከተማም በአይነቱና በይዘቱ ለየት ያለ የማታ የ5 ኪሎ ሜትር ሩጫ ደስ በሚል ሁኔታ ከላንድ አፍሪካ ጋር በመሆን የሆሳዕና ከተማ አስተዳደር፣ የሆሳዕና ከተማ ወጣቶችና ስፖርት ጽሕፈት ቤት እንዲሁም የሆሳዕና ከተማ ባህልና ቱሪዝም ጽሕፈት ቤት አንድ በመሆን የዚህን ትልቁን ኢቨንት እያዘጋጀን ቆይተናል። አሁን ሐምሌ 25 ላይ ደስ በሚል ሁኔታ በነቂስ ሁሉም ህዝብ
ይህንን ኮሪደሩን በገንዘብ በጉልበት በሀሳብ ሲሰሩ የነበሩ ወጣቶች የሰላም ወዳድ ወጣት በነቂስ ወጥተው ኢንተርቴን የሚያደርግበት ፕሮግራም የተዘጋጀ። ይህ ፕሮግራም በጣም በእውነቱ ለየት ያለ ሰፊ ህዝብ የሚጠበቅ ሰፊ ሚዲያ ሽፋን የሚያገኝበት ሆሳናችን የሰላም አምባሳደር ነው ስንል በስም ብቻ ሳይሆን በማታም በነቂስ ህዝብ የሚዝናናባት ከተማ እንደሆነች የምናሳይበት ሆሳና ለኢንቨስትመንት ሰላም አላት፣ ህዝብ አብሮ በወንድማማችነት የሚኖር ከተማ እንደሆነች የሰላም አምባሳደርነቱን የምናጠናክርበት ወጣቶቹ በሰፊ የሚሳተፉበት ፕሮግራም እንደሆነ ታውቆ ይህ የ5 ኪሎ ሜትር የማታ ላይ ሩጫ ደስ በሚል ሁኔታ የኛን ባህል እሴት እየገለጽን የምንሮጥ እንደሆነ ታውቆ ሁሉም ከወረዳ ጀምሮ ሆሳና ከተማ ነዋሪ በነቂስ በመውጣት የዚህ ፕሮግራም ታዳሚ እንድትሆኑ እያሳሰብ ፕሮግራሙ ደስ የሚል ነው። በሌላም አካባቢ ልምድ አለው። ታላላቅ የኢትዮጵያ ከተሞች ላይ ተደርጓል። የኢትዮጵያ ወንድሞች አንድ ሆኖ የሚወጡበት ኢቨንት እንደሆነ ለማሳሰብ ነው። አመሰግናለሁ። ሶሮ በሮኮ ሸዋ በሮኮ ወላይታ በሪ ወልቂጤ በር ጎፈር ሜዳይ ጎንበር ሰፈሪ ጊዮርጊስ ሰፈር ሚካኤል አምቤ ማዘጋጅ ምን 4 ሰፈር አዲስ ሰፈር